ሰላም የቻናላችን ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬም እንደተለመደው ግሬድ 12 ማትማቲክስ ሲኩዌንስ ኤንድ ሲሪስ ኤክሰርሳይዝ 1.8 ፓርት 8ን አብረን የምናይ ይሆናል። እንግዲህ እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ ስል በአክብሮት ጠይቃለሁ። እንግዲህ ወደ ኤክሰርሳይዙ እንግባ። እንግዲህ የመጀመሪያው ጥያቄ ምንድነው የሚለው እኔ ኤና ቢን ሰራላችኋለሁ። እኔ በመሰራላችሁ መሰረት ሌሎች የቀሩትን ጥያቄዎች መስራት ትችላላችሁ ማለት ነው። ጊቨን እና ሪኳየርድ ያው ከዚህ በፊት እንደማወጣው አጥቼ ነው የሰራሁት። ኤ ላይ G1 2 እንዲሁም ኮመን ዲፈረንስ 5 ነው። GN ነው የተጠየቁት። ወደ ሶሉሽኑ በመንመጣበት ሰዓት ሶሉሽን በመንመጣበት ሰዓት G1 2 ነው። ኮመን ሬሽዮ 5 ተሰጥቶኛል። የተጠየቁትኝ ያሉትኝ ደግሞ GN ነው። GN የምናገኝበት የራሱ ፎርሙላ አለው። እሱም G1 R N -1 አድርገን በዚህ ፎርሙላ መስራት እንችላለን ማለት ነው። GN G1አችን 2 ነው። 2 ታይምስ ኮመን ዲፈረንሳችን 5 N -1 አድርገን በቀላሉ እንደዚህ መስራት እንችላለን ማለት ነው። በዚህ መሰረት የቢም በመሰራበት ሰዓት G1አችን G1 2 ነው። ኮመን ሬሽዮ -2 ስለዚህ GN is equal to 2 times -2 N -1 አድርገን በቀላሉ መስራት ትችላላችሁ ማለት ነው። እናንተ ከፈለጋችሁ እስከ መጨረሻው ካልኩሌሽኑን መጨረስ ትችላላችሁ። ይሄ ማለት እዚህ ጋራ 2 times 5 ናልኩት 2 እና 5 አብዛታችሁ ይመጣላችሁ ቁጥር አለ። እሱም 10 N -1 አድርጋችሁ መስራት ትችላላችሁ። ልክ እንደዛው ይሄም -4 N -1 አድርጋችሁ በቀላሉ መስራት ትችላላችሁ ማለት ነው። እንግዲህ ወደ ሁለተኛው ጥያቄ በመንመጣበት ሰዓት ምንድነው ጊቨን አንድ አርትሜቲክ ጂኦሜትሪክ ፕሮግሬሽን ተሰጥቶን GN ነው የተጠየቅነው። በተመሳሳይ ሁኔታ GN ምን ማለት ነው ተባብለናል። GN G1 times R N -1 ይሄን ፎርማት ተጠቅመን ማግኘት እንችላለን። G1አችን ምንድነው? G1 3 ናት። ኮመን ሬሽዮአችንን ደግሞ የምናገኘው እንዴት ነው? GN +1 ኦቨር ለGN አካፍለን ይሄ ማለት 6/3 ኢኳል 12 ኦቨር 6 ኢኳል 24 ኦቨር 12 ኢኳል ቱ 2 ይመጣልናል ማለት ነው። ስለዚህ G1አችንም አለን G2ም አለ። ስለዚህ በቀላሉ GN ማግኘት ይችላል ማለት ነው። GN G1 3 ታይምስ R ሬት ስንት ነው? 2 N -1 አድርገን በቀላሉ መስራት እንችላለን ማለት ነው። ይሄ ማለት 6 N -1 ይመጣልናል ማለት ነው። በዚህ መሰረት መስራት የምትችሉ ይሆናል። ሌላኛው የመጨረሻው ጥያቄ ሶስተኛው ጥያቄ ነው። ሶስተኛው ጥያቄ G3 ተሰጥቶኝ G1 -3 ተሰጥቶኝ ኮመን ሬሽዮ -1/2 ተሰጥቶኝ G5 ነው የተጠየቁት። G5 አሁን እዚህ ጋር ማወቅ ያለባችሁ G5 ማለት ምን ማለት ነው? G5ን ፈልጉ ከተባለ N ቫልያችሁ 5 ነው ማለት ነው። G1 ተሰጥቷችኋል። G1 -3 ነው። ኮመን ሬሽዮ -1/2 ነው። ስለዚህ በዚሁ መሰረት G5 G1 -3 ታይምስ ኮመን ሬሽዮ -1/3 2 N -1 ነው። N 5 ነው። 5 -1 ይሄን በመሰራበት ሰዓት -3 ታይምስ
minus 1 over 2 5 minus 1 4 ይሆናል equal to minus 3 times 4 the power of minus 1 ይሆናል 2 the power of 4 16 ይሆናል። ይሄንን በመናበዛበት ሰዓት ኔጌቲቭ 3 over 16 ይሆንልናል ማለት ነው። ይሄ G5ችን ይሆንልናል። በዚሁ መሰረት የመስራት የምትችሉ ይሆናል። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በቀጣይ በሌላ ፓርት ቪዲዮ እስክንገናኝ ድረስ ሰላም ቆዩ።